ጌርጌሴኖ ምድር ላይ ለዘመናት የከረመ የመቃብር ስፒሪት ነበር። ወደ ማዶ ነው የሚሻገሩት። መንገድ ላይ ግን የማያውቁት ማዕበል መጣባቸው። ከ12 ዓመት ጀምሮ ደም የሚፈሳ ሴት ነክታኛለች። ይሄም መልእክት ጌታ ዛሬ ሰጥቶኛል። ምንጩ ካልታወቀ መከራ ጌታ አንድ ሰው ያወጣዋል። ይሄኛው ነክታው የምታረክሰው አይደለም፣ ይሄኛው ነክቷት የሚፈውሳት። እሷም ቤት አልቆም ያለ ችግር አለ፣ እሱም ቤት አልቆም ያለ ችግር አለ። የኔ ጌታ ለዚህ መልስ ነው፣ ለዚህ መልስ ነው። የሉቃስ ወንጌል ለቴዎፍሎስ ነው የተጻፈው። ሉቃስ ዘሩም ከአይሁዳዊ ያልሆነ ነገር ግን ከአንድ አይሁድ በላይ ከክርስቶስ ጋር ያሳለፈ ሰው ነው። 24 ክፍሎች አሉት የሉቃስ ወንጌል። የሉቃስ ወንጌል ዓላማው ኢየሱስ ክርስቶስ የሰው ልጅ ነው የሚል ሐሳብ ይዞ ወንጌልን ደግሞ አንድ አሕዛብ ወይንም ደግሞ ለአንድ አሕዛብ ወንጌል መሰበክ አለበት በሚል እምነት ኢየሱስ ክርስቶስ የሰው ልጅ ሆኖ ተገልጧል የሚለውን ነገር ኢንፈሲስ አድርጎ ነው ያወራው ሉቃስ በመጽሐፉ ላይ። ዛሬ የምንቆየው ምዕራፍ 8 ላይ ነው እና ምዕራፍ 8 ከምዕራፍ 6 እስከ ምዕራፍ 8 የጌታ ኢየሱስ ክርስቶስ ይሄ የተራራው ስብከቱን እያለፈ ይጽፋል። የሉቃስ ወንጌል ማለት ነው። እያለፈ የጌታ ኢየሱስ የተራራው ስብከት ዋና ሜን ፖይንቶችን ይጽፍና ምዕራፍ 8 ላይ ወደታች ወረድ ብላችሁ ታነቡ ጌታ ኢየሱስ ወደ ማዶ እንሻገር አላቸው ይላል። ወዴት? ወደ ማዶ እንሻገር። እና ማዶ እንሂድ ያለው ማን ነው? ጌታ ነው። ወደ ማዶ እንሻገር ካላቸው በኋላ ባይብል እንደዚህ ይላል፣ ኢየሱስም ከነሱ ጋር ገባ ይልና ደክሞት ስለነበረ ተኛ ይላል። ኢየሱስ ተኝቷል። እንሻገር ያለው ማን ነው? ኢየሱስ ነው። መንገድ ጀምረዋል። ወደ ማዶ ነው የሚሻገሩት። መንገድ ላይ ግን የማያውቁት ማዕበል መጣባቸው። እነዚህ ሰዎች ኤክስፐርት ናቸው። እንዴት ማዕበልን ማስቆም ይቻላል የሚል መረዳት አላቸው። ከነሱ መረዳትና አቅማቸው በላይ የሆነ ማዕበል መጣ። ተጨነቁ። የሚችሉትን ነገር ሁሉ አደረጉ። አንድ ሰው መርከበኛ ማዕበልን ማስቆም ባለበት መንገዱን ለማስቆም ሞከሩ፣ አልቆመላቸው። ዝም ብሎ ቀጠለ። ዛሬ መልእክት አለኝ። ዝም ብሎ የቀጠለ ምንጩ ያልታወቀ ማዕበል ይቆማል። ምንጩ ያልታወቀ ማዕበል መጣ። ማወቅ ጀመረ። ማዕበሉ ያስጨንቃቸዋል። እንዴት እንደመጣ አያውቁም። አንዳንድ መጽሐፍ ቅዱስ ሰዎች ሲናገሩ በጣም ትልቅ ነው ቁመቱ፣ ማዕበሉ 14 ሜትር ነው ይላሉ። እና ድንገት እየመጣ ልብስ ያረጋቸዋል። መጽሐፍ ቅዱስ ኢየሱስ ክርስቶስም ተነሳ ይልና ማዕበሉን ምን አረገው? ጸጥ አስባለው ይላል። ባይብል እንደዚህ ይላል፣ ማዕበሉም ቆመ ይላል። ከዛ ወዲያውኑ እንደዚህ አሉ፣ ኦ ማይ ጋድ፣ የኛ ሰፈር ኢየሱስ፣ ጓደኛችን ኢየሱስ በሽታ ብቻ የሚፈውስ መስሎናል። ለካ ማዕበልና ወጀብ ታዘዙለታል። ይሄ ከሆነ በኋላ በተአምራት የደረሱ ሰዎች ልክ ተሻግረው ሲጨርሱ ጌርጌሴኖ ገቡ ይላል። ጌርጌሴኖ ሲገቡ ዌልካም የሚል አጋንንት ነው የጠበቃቸው። ባይብል እንደዚህ ይላል፣ የሚኖረው መቃብር ነው ይላል። ጌታ ኢየሱስ እንደመጣ በሰማ ጊዜ ወደ ጌታ ኢየሱስ ቀረበና አታጥፋን፣ ወደ ጥልቁ አትስደደን። ጌርጌሴኖ ምድር ላይ ለዘመናት የከረመ የመቃብር ስፒሪት ነበር። ሰውን ወስዶ መቃብር ውስጥ የሚያስገባ። ሰውየው መኖሪያው መቃብር ነው፣ የሚያየው መቃብር ነው፣ የሚሰማው የመቃብር ድምፅ ነው። መቃብር ቦታ ህይወት የለም። ሕያው ነው ግን ሞቷል። ነገሩ ሞቷል፣ አይምሮ ሞቷል፣ መንፈሱ ገሎታል። መፈታት ያስፈልገዋል። ይሄ ሰው በምን ምክንያት እንደዚህ ሆነ? አይ ዶንት ኖ። ምንጩ ያልታወቀ አጋንንት ግን ይዞታል። ከየት መጣ አይታወቅም። እንዴት መጣ አይታወቅም። ሶርሱ አይታወቅም። ሪዛልቱ ግን ይታወቃል። ሪዛልቱ ምንድነው? እብደት፣ ኪሳራ፣ በመቃብር ውስጥ ማደር፣ ታስሮ መኖር። በጌታ በኢየሱስ ለ4 ሰው ዛሬ መፈታት ሆነ። የሆነ ሰው እግዚአብሔር አምላክ ምስክሬ ከተቀበረበት ነገሩ ከተቀበረበት ቦታ ይነሳል። የዛሬው መልእክት ይሄ ነው። ምክንያቱም ባልታወቀ ሁኔታ የተበላሸው ነገራችሁን እግዚአብሔር ዛሬ ይፈውሳል። የቱ ጋር እንደተበላሸ ማታውቁት ጉዳይ ይሄ ከሆነ በኋላ ጌታ ኢየሱስ ተመለሰ ይላል። አይ ቲንክ ጌታ ኢየሱስ እዛው ገሊላ ኢየሩሳሌም አካባቢ ገሊላ አካባቢ ላይ ተመለሰ ይመስለኛል። ኢየሱስ ክርስቶስ ተመለሰ ይልና ወደ ከተማ ሲገባ ሰው ሁሉ እጅብ ብሎ ተቀበለው። ጌታ ኢየሱስ መጣ አለ። ሰው ሁሉ መልእክቴ እዚህ ጋር ነው ያለው። ሰው ሁሉ በጣም ተሰብስቦ መጣ ኢየሱስ ጋር እና ተሰብስቦ ሲመጣ አንድ ሰው አለ፣ ያኢሮስ ይባላል። ያኢሮስ የምኩራብ አለቃ ነውና ኢየሱስ ክርስቶስ እንደመጣ ሰማ እና ኢያኢሮስ ቤት አንድ ምክንያቱ ያልታወቀ ጂኒ ገብቶ የ12 ዓመት ልጁን በሽተኛ አድርጓል። እንዴት እንደሆነ አያውቅም። ኢያኢሮስ ልጁ ታሞበታል እና ኢየሱስ እንደመጣ በሰማ ጊዜ ወጣና ጌታን አገኘው፣ ያዘው። ምፈልገው እኮ አንተን ነው፣
ቤቴ ትገባለህ፣ ዛሬ ልጄን ትፈውስልኛለህ። ይሄ ሰው የሕግ ልክ፣ የጽድቅ ልክ፣ የአምልኮ ልክ፣ ይሄ ሰው ምኩራብ ያለው እሁድ መጥቶ የሚሰብክ አጋንንት የሚያስወጣ ይሄ ሰው ትንቢት የሚናገር የእግዚአብሔር ሰው ማን ኦፍ ጋድ ሰው ነው። ኢያይሮስ ሰው ሁሉ ምን ነው እንደ ኢያይሮስ ባረከኝ የሚባል ሰው ነው። ይሄ ሰው ትክክለኛ የህይወት ልክ ያለው አምልኮ ሚያቅ ስርዓት ያለው ሰው ሊነካው ሊጨብጠው የሚፈልግ ጋሽ ኢያይሮስን ጨበጥኩኝ የሚል ሰው ይሄ ሰው ኢየሱስ ይሄን ይዞታል። ኢያይሮስ ቤት መንገድ ጀመሩ። መንገድ ሲጀምሩ አንድ ደግሞ መጣች። እቺ ደግሞ ዘር አይውጣልሽ የተባለች ሰው እንዳይነካት የተባለች የኃጢአት ልክ እግዚአብሔር የረገማት እግዚአብሔር ማይቀርባት ሰው ማይቀርባት ሰፈር ማይቀርባት ወረዳ ማይቀርባት የነካት የሚረክስ ሰው ማይጨብጣት ልብሷ ራሱ ያረክሳል። እሷም ቤት አልቆም ያለ ችግር አለ። እሱም ቤት አልቆም ያለ ችግር አለ። የኔ ጌታ ለዚህ መልስ ነው። ለዚህ መልስ ነው። ለአንድ ሰው መልእክት እንናገር በጌታ በኢየሱስ ስም። እስከ ዛሬ ያስጨነቀሽ ጉዳይ ዛሬ ይቆማል። እስከ ዛሬ የታገለ ጉዳይ ዛሬ ይቆማል። እኔ ዛሬ መልእክት ይዤ መጥቻለሁ። አንድ ሰው ከተቀበረበት ቦታ ይወጣል። ጩሁና ሲያንዴ በቃ በለኛ። ይሄን መያዝ ጽድቅ ነው። ኢያይሮስን መንካት ጽድቅ ነው። እቺን ሴትዮ ግን መንካት ጽድቅ አይደለም። እና ሰው ሁሉ አጅቧል። ህዝብ ሁሉ አለ። ቢኮስ ኢየሱስ መጣ ሲባል የከተማ ሰው ግልብጥ ብሎ ነው የወጣው። እና እንዴት አርጋ ትግባ? ስትመጣ ሰው ሁሉ ከልክሏታል። ለምን? ኢየሱስ እዚህ ጋር ሲያዩት ያቺ ደም የሚፈሳት ባይዘው ስሟ ለቤቱ በቀለች አይደል? ደም የሚፈሳት ነው ማለት ምን ማለት ነው? በሽታዋ ስሟ ከየ እና ለ12 ዓመት አይደለም ከ12 ዓመት ጀምሮ ምን ማለት ነው? ገና ማንስትሬሽን ስታይ ጀመራት አለ እና ይርሊ ነው የቀጠለው። ዘመኗ እንደቀጠለው 40 ዓመት ብትሆን እቺ ሴት ስንት ዓመት ፈሷል? 28 ዓመት ፈሷል። 30 ዓመት ፈሷል። እና ስትመጣ ብሊድ እያደረገች ነው። እንዴት አወቀ ካላችሁ ቆመ ሲል ቸጋለ። ስለዚህ ብሊድ እያፈሰሰ ነው። ልብሷ እየተጨማለቀ እንደኛ ዘመን ሞዴስ የለም፣ ዳይፐር የለም። ከነደሟ ላይ መጣችው። ሰው ሲያያት ገሸሽ ይላል። ሰው ሲያያት ገሸሽ ይላል። ሰው ሲያያት ገሸሽ ይላል። ሰው ገሸሽ ማለት ቁጥር እሷ ወደ ጌታ ቀረበች። እና ከሰው መካከል ሺኒ ጂሰስ ከሰው መካከል እሷ የምታየው ኢየሱስ። እነሱ እየሸሹ ለምን መሰለ የሚሸሹት? ነኳት ማለት ረከሱ። ሙሴ ምን ብሏል? ደም የሚፈሳትን ሴት ከነካ ሂድ ታጠብ፣ ልብስ ቀይር፣ ጫማ ቀይር። ስለዚህ ከነካት ትረክሳለህ። ወይ እለፊ፣ አንቺ ነሽ መጣሽ፣ እለፊ፣ አንቺ ነሽ መጣሽ፣ እለፊ። ከዛስ ይሄኛው ነክታው የምታረክሰው አይደለም፣ ይሄኛው ነክቷት የሚፈውሳት። ከዛ ለካ የኔ ጌታ ለወደቀውም ለእንደኛ አይነቱ እግዚአብሔር ለሌለው አምላክ ለሌለው አሜን አትሉም? ለካ የኔ ጌታ ለኢያይሮስም ለዚችም እኩል ነው። ሲነካ እኩል ነው። ሲፈውስ እኩል ነው። ሲዳስስ እኩል ነው። ሲያስቆም እኩል ነው። መጽሐፍ ቅዱስ እንደዚህ ይላል። እኔ በጣም የገረመኝ ልንገራችሁ። የደሟ ምንጭ ነው የሚለው። የደሟ ምን? ለካ ዶክተሮቹ ያላወቁት ያንቺ ደም ጉበትሽ ላይ ነው ብሎ አንዱ አሞክሳሲሊን ይሰጣል። አይ ያንቺ ችግር ፌጦ ነው፣ ፌጦ ሰጂ አንጀትሽ ላይ ችግር አለ። ከዶክተሮች የተሰወረው ደሙ አይደለም ምንጩ ነው። እና መድረቅ ያለበት ደሙ ሳይሆን የደሙ ምንጭ ነው። ኢየሱስ ጋር ያለው ደግሞ ለዘመናት የከረመውን ችግር የሚነቀል ቅባት ነው። እና ሄደችና ቀጥታ ባይብል እንደዚህ ይላል፣ ነካችልና ተመለሰች። የልብሱን ጫፍ የነካው እንደሆንኩ ምን አደርጋለሁ? እድናለሁ ብላለችና ነክታ ስትመለስ ባይብል እንደዚህ ይላል፣ ወዲያውም ኢየሱስ እንደዚህ አለ፣ የሆነ ሰው ነክቶኛል። እንዴት አወቅ? ኃይል ከኔ ወጥቷል። ኢየሱስ የነካ ኢያይሮስ ነው። ኢያይሮስ ካንተ ኢያይሮስ አይደለም። የሆነ ሰው ነክቶኛል። አንድ ሰው ነክቶኛል ሲል ኢያይሮስ ኧረ ጌታ ሆይ እባክህ ቶሎ በል፣ ልጄ እኮ ልትሞትብኝ ነው፣ ታማለች እኮ የ12 ዓመት የ12 ዓመቷ ይሁን የሷ ከ12 ዓመት ጀምሮ ደም የሚፈሳ ሴት ነክታኛለች። ባይብል እንደዚህ ይላል፣ እንዳልተሰወረች ባየች ጊዜ አለ ቼክ ስታረግ ኖ ብሊዲንግ ቼክ ስታረግ ልብሷ ላይ ቆሟል። እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጣች። ኧረ በጌታ በኢየሱስ ስም ቆመ እኮ አለች። ቆመ እኮ የቱ 12 ዓመት ጀምሮ ሲያሰቃየኝ የነበረ ምክንያቱን ያላወቅኩት። አንዳንድ ሰው እርግማን ነው ሲለኝ የእርግማን ስጠጣ፣ አንዳንድ ሰው ይሄ እንትን ነው ሲለኝ የእንትን ስውጥ
አያንቺ ህንድ ሀገር ነው ሲባል ህንድ ሀገር ሲሄድ ያልተመለሰ ነክቻው ጌታ ዛሬ አለኝ። በእውነት ይሄን መልእክት ጌታ ዛሬ ሰጥቶኛል። ምንጩ ካልታወቀ መከራ ጌታ አንድ ሰው ያወጣዋል። ትዳራችሁን ሲያውክ የነበረ ምንጩ ያልታወቀ፣ ቤታችሁን ሲረብሽ የነበረ ከየት መጣ ማትሉት ግን የመጣ እንዴት መጣ ማትሉት ጴንጤ ሆናችሁ ቸርች እየመጣችሁ እየጸለያችሁ እያገለገላችሁ አብሯችሁ የቆየ ጉዳይ ዛሬ ገደብ ይበጅለታል። ኖ ሞር ኢን ዘ ኔም ኦፍ ጂሰስ። ነግታው ሲመለስ ኢያኢሮስ ጋር አንድ ዜና መጣ። ኢያኢሮስ አቤት መምህሩን አታድክም። ለምን? ልጅ ሞታለች። ልጅ ሞታለች። በጌታ በኢየሱስ ሶፍት ጡት ያልቅስ ይውጣለት፣ ያዙት፣ ደግፉት እንዳይወድቅ ሲባል የኔ ጌታ እንዲህ አለው፣ ኢያኢሮስ እመን ብቻ እንጂ። ኢያኢሮስን የያዘ እጅ አስተማማኝ ነው። ይሄ እጅ ይዞታል። ይሄ እጅ ያችኛዋን ፈውሶ ለዚህ ያቅተው። ኢያኢሮስ እመን ብቻ እንጂ አትፍራ። የዚችን ሴት ጉዳይ የፈወስኩኝ ጌታ እኔ ካንተ ጋር አለሁ። አንተም ቤት ምን ሞት ይቆማል? እና ቀድሞ የገባ ሞት አለ ኢያኢሮስ ቤት። ልጁን ጠብ ያደረገ የ12 ዓመት ልጅ። ሞት በራሱ ገደብ አለው። የሞት ገደብ አለ። ከሞት በኋላ ምዕራፍ የለም። ከሞት በኋላ ተስፋ የለም። ኢየሱስ ጋር ግን የሞትን ገደብ የሚሽር ለካ ይሄ ጌታ ደም ማስቆም ብቻ አይደለም፣ ማበል ማስቆም ብቻ አይደለም። ለካ ይሄ ጌታ አጋንንት ማውጣት ብቻ አይደለም። ለካ ይሄ ጌታ ሞትን ያስቆማል። እግዚአብሔር ይዛችሁትም ጌታን ይዛችሁት ያዘው እና ጌታን ይዘህም ፈተና አለ። ይዞት ነው ሞት የሰማው። ምን ማለት ነው? በእኛ ኮንቴክስት እያመለክ ይዘኸው፣ ይዞክ እየጸለይክ ቸርች እየመጣ ከጌታ ጋር ሆነ አንዳንዴ ጥሩ ያልሆነ ዜና ይሰማል። ስሙኝ፣ የመከራዎች ትልቅነት እግዚአብሔር ስለማይወዳችሁ አይደለም። አንዳንድ ሞት ቤታችን የገባው፣ አንዳንድ ተስፋ መቁረጥ እኛ ቤት የገባው እግዚአብሔር ስለማይወደን አይደለም፣ እኛ ስላልጸለይን አይደለም። እላችኋለሁ የተለየ ፕሮግራም እግዚአብሔር እናንተ ቤት ሊያመጣ ነው። ሰው ማይል ከየት መጣ? ከሰማይ። እንዴት መጣ? ጌታ። በምን መንገድ? ኢየሱስ። ሌላ ነገር ማትጨምሪበት። አረ ለሆነ ሰው ይሁንለት፣ በጌታ በኢየሱስ ስም ይሁንለት። እና እንደ ተያያዙ ገቡ ኢያኢሮስ ቤት። ሲገቡ የጠበቃቸው ውይ የሚል ለቅሶ እያለቀሱ ነበር ይሉና ጌታ መጥቶ አልሞተችም ሲል በጣም ሳቁበት። ምን ማለት ነው? ይሄን ሳቅ ኖርማል አታመጣው። ጥሬ በልተ ምስቀው ሳቅ ነው። የሆነ ነገር አግኝተ ነው ምስቀው። በጣም ምስቀው በኖርማል ሁኔታ አይደለም። ባይብል እንዲህ ይላል፣ በጣም ሳቁበት። ምን ማለት ነው? ፍርፍር እያሉ መጀመሪያም እያለቀሱ አይደለም፣ ስራቸው ይፍረስ። መጀመሪያም እያለቀሱ አይደለም፣ የውሸት ሐዘን እና መጣ ብለው ኢየሱስ ልክ ሲያወራቸው አልሞተችም እኮ ተኝታለች ሲል በጣም ሳቁበት። ለምን? በጣም እንደሞተች ያውቃሉ። ባይብል እንደዚህ ይላል። እዚህ ጋር ተናግሬ ልጨርስ። ኢየሱስም ይላል ሃሌሉያ እንዲህ አላት፣ አንቺ ብላቴና ተነሺ ሲል መጽሐፉ እንደዚህ ይላል፣ ነፍሷ ተመለሰ ይላል። እጃችሁ ከፍ ይበል። በጌታ በኢየሱስ ስም ድንገት የተወሰደ ነገራችሁ ተመለሰ። ድንገት የተቀማ ነገራችሁ ተመለሰ። ዛሬ እግዚአብሔር አለኝ ምንጩ ካልታወቀ ጉዳይ፣ ምንጩ ካልታወቀ መከራ የሚወጡ ሰዎች እዚህ ቤት ውስጥ አሉ። አሜን ላለ ይሁን፣ አሜን ላለ በኢየሱስ ስም ይሁን። ዛሬ የመጨረሻ ጌታ የሚያደርግለት ሰው አለ። የመጨረሻ በቃ እግዚአብሔር ነገሩን ከምንጩ ከነካው ሪዛልቱ ይፈወሳል። እግዚአብሔር ዛሬ ሶርሱን ነው የሚነካው። ዋና ነገራችሁ በኢየሱስ ስም ዛሬ ይነካል። ሄሎ አሜን በሉ በጌታ በኢየሱስ። አንዳንዱ ለእግዚአብሔር እምቢ ያለ ልቡ ዛሬ ይነካል። ቸርች እምቢ ሚል፣ ጸሎት እምቢ ሚል ዋና ነገሩን ጌታ ዛሬ ይነካል። ከዛ በኋላ ምን ይሆናል? ቤት ሰላም ይሆናል፣ ትዳር ሰላም ይሆናል፣ ንግድ ይባረካል። ዛሬ ዋናው ይነካ። ዋናው በጌታ በኢየሱስ ስም። የቱ ጋ ነው ቢባል እዚህ ጋ ነው ማለት የማትችሉት ከናንተ አይን የተሰወረ ጉዳይ ዛሬ በመንፈስ ቅዱስ ኃይል በኢየሱስ ስም ይነካል። እኔ መልእክት አለኝ ዛሬ። ነገሩ ከምንጩ ይፈወሳል። በሽታው ከምንጩ ይፈወሳል። ጭንገፋ ከምንጩ ይፈወሳል።